ቢዩቲፉል ፋሚሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሂና ማጥቆሪያ ሚስጥሩ ምን እንደሆነ ማንም ሰው ሂና ሰሪ ሆኖ ያልነገራችሁ ሚስጥር ምን እንደሆነ እኔ እነግራችኋለሁ። የተጠቀምኩትኝ ሂና ልዩ ውበት የሚባል ነው። ዱቄቱንም ትከታላችሁ፣ ከዛ ኬሚካሉንም ትጨምራላችሁ። ከዛ ኬሚካሉና ዱቄቱን አንድ ላይ ለትንሽ ደቂቃ ታዋህዳላችሁ። አያችሁት? ነጭ ነገር ነው። ከዛ ትንሽ ቡኒ ወደ ማለት ይሄዳል። ከዛ ወዲያውኑ ወስዳችሁ ትንሽ ለብ ያለ ውሃ ላይ ፌስታሉን የማያቃጥል ውሃ ማለት ነው ውስጥ ወስዳችሁ ስትነግሩት ወዲያውኑ ነው ጥቁር የሚሆንላችሁ። ያን ያክል እያሻችሁ ረጅም ሰዓት መፍጀት አይጠበቅባችሁም። ወዲያው ነው የሚጠቁርላችሁ። ይሄ ማድረጋችሁ እጃችሁ ላይ ጥቁር ሆኖ ለረጅም ቀን እንዲቆይ ያገለግላል። ጥቁር በመሆኑ በደንብ እጅ ላይ ይይዛል። ጥቁር ሆኖ ይይዛል፣ ረጅም ጊዜም ይቆያል። በዛ ላይ ደግሞ ትንሽ መታሸት ይፈልጋል። ጠቆረ ብላችሁ ማሸቱን እንዳትተውት። የተወሰነ እሹት። ለምን ሰሩ በደንብ እንዲታዘዝላችሁ ሳብ እያለ እንዲወጣላችሁ ማሸት እንዳትረሱ። ከዛ ውጪ አለርጂ ላለበት ሰው ደግሞ በቀጣይ እንዴት እንደሚበጠበጥ ስቴፑን አንድ በአንድ አሳያችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ኮሜንት ላይም ደግሞ አስተያየታችሁን መጻፍ እንዳትረሱ። በመጨረሻም ሂናችሁን ታቀጥኑታላችሁ። ከዛ እንዳልኳችሁ ትንሽ አሽታችሁ ኮናችሁ ውስጥ ጨምራችሁ መስራት ብቻ ነው። ተወዱታላችሁ በእርግጠኝነት። ፎሎ ማድረጋችሁንም እንዳረሱ። አመሰግናለሁ።